ጳውሎስ ለኤፌሶን ሰዎች የሰጠውን ጠንካራ ምክር ለማየት እንሞክራለን። በኤፌሶን 6 ላይ ያለ ክፍል ነው። ለዛሬ ክፍል 1 ከ10 እስከ 13 ማየት እንችላለን። ሐዋርያው ጳውሎስ ይህን ምክር የመከረበት በዋናነት ምንድን ነው ብለን ስንመለከት በዛ ወቅት ላይ የተነሱ ሐሰተኛ አስተማሪዎችና የክርስቶስ ተቃዋሚዎች ስለነበሩ እነዚህን ሰዎች ለመቋቋም እንዲችሉ ነው ይህንን ምክር እየመከራቸው የነበረው። እንደዚህ ይላል ቁጥር 10 ላይ እንግዲህ ወንድሞች ሆይ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስንም ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እንግዲህ ዲያብሎስ ሸንጋይ ነው። ሸንጋይነት አሁን የመጣ አይደለም። በተለይ በሔዋንና በአዳም ጊዜ በመሸንገል ነበረ ያንን የታዘዙትን እንስሳት እንዲያቋርጡ ያስደረጋቸው፣ በተንኮለኛ በሆነው በእባብ ውስጥ ተጠቅሞ ማለት ነው። አሁንም ተንኮለኞች የሆኑ ክፉዎች በሆኑ ሰዎች ውስጥ በመሆን ዲያብሎስ ሐሳቡን በሐሰተኛ አስተምሮ መልክ በክርስቶስ ተቃዋሚ መንፈስ በመሆን በዚህ ምድርም ላይ በጣም በኃይለኛ እየበዙ ያለበት ወቅት ስለሆነ ነው ይህም መልእክት ማስተላለፈው። ክፍል 1 እንደዚህ ብሎ ይለናል። አሁንም ወንድሞቼ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስንም ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። አያችሁት? መጋደላችን ይላል ከሥጋና ከደም ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማይም ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። አስብ ወገን፣ የሚቃወም ኃይል ከፍተኛ ሃይራርኪ ነው። ይህ ሃይራርኪ ግን የሚጠቀመው በሐሰተኛ አስተማሪዎችና የክርስቶስ ተቃዋሚ በመሆን መርዝን በማር እየቀቡ የሚያቀርቧቸው ሐሰተኛ አስተምሮቶቻቸው ነው። ስለዚህ ዛሬ አሁንም የእግዚአብሔርን የእግዚአብሔር ዕቃ ጦር ሁሉ የሚለው የእግዚአብሔርን ቃል ነው። ስለዚህ በእግዚአብሔር ቃል ልንታጠቅ ያስፈልጋል። ደግሞ ሐዋርያው ጳውሎስ ሲናገር ስለዚህ በክፉ ቀን ለመቃወም ይላል። ክፉ ቀን ምንድን ነው? ክፉ ቀን ረሃብ ነው? ክፉ ቀን ስደት ነው? ክፉ ቀን የልብስ መራቆት ወይ የገንዘብ መቸገር ነው? አይደለም። ክፉ ቀን የሚለው ሐሰተኛ አስተማሪዎች፣ የክርስቶስ ተቃዋሚዎች በኃይለኛ ተነስተው ስለነበር ያመኑትን ሰዎች ወደ ኋላ ለመጎተት የክርስቶስን ደቀ መዝሙር ለማሰናከል የተለያየ ሐሳቦችን በመዝራት ሐሳባቸው እንዲበተን እምነታቸው እንዲሸረሸር ለማድረግ የተነሱበት ወቅት ስለሆነ ነው። አሁንም ይሄ ክፉ ቀን ነው ለኛ ለእያንዳንዳችን። በዚህ ቀን ላይ የሚያስፈልገው አንድና አንድ ግን የእግዚአብሔርን ቃል መታጠቅ ነው። አያችሁት? ሌላው ምክር ደግሞ ሐዋርያው ጳውሎስ የመከረውን ለጢሞቴዎስ የመከረውን ምክር እናገርና ክፍል 1 እንጨርሳለሁ። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ እንደዚህ ይለዋል። ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዚህ ዓለም ከሚመች ከከንቱ መለፍለፍና ክርክር እየራቅ የተቀበልከውን አደራ ጠብቅ ይለዋል። አያችሁት? ምን ይለዋል? ከከንቱ መለፍለፍ፣ ምን ከከንቱ መከራከር ይለዋል። ስለዚህ መከራከር አያስፈልግም። ምክንያቱም ወንጌል በስብከት ነው የተሰጠን አደራ። ወንጌል ደግሞ በክርስቶስ ደምና በአንድ ኃጢአተኛ መካከል የሚደረግ ኪዳን ነው። ምን ክርክር ውስጥ ያስገባሃል ወንድሜ? ስለዚህ የእግዚአብሔርን ቃል በኃይል ታጠቅ፣ በመንፈስ ታጠቅ። የሚቀጥለውን ክፍል ደግሞ ለመከታተል ላይክና ሼር አድርጉ። ተባረኩ። አሜን።